ሰርፕራይዝ ታረጋግጥ ድንገት ግን ህዝብ ነፂ ታመመ ሲባል በጣም ነበር የደነገጠው። እለፋለሁ እኮ እስካሁን እኮ ስለፋ ነው የምታውቂኝ እኮ መጋበዝ። በጣም አንድ ትንሽ ልጅ ትላንትና ወቅት ሳረጋግጬ ሰላም አለኝ ሮጦ መጥቶ ሰላም አለኝና ሰዎች ለምን ይዋሻሉ ብሎ ጠየቀኝ። እሱ ሲሰማ የነበረው ወይም ደግሞ በሱ አካባቢ ሲወራ የነበረው ነገር በጣም የተጋነነ ነበር። የተጻፉትን ነገሮች አለ። ሰዎች ግን በጣም ብዙ ሰዎች ሲደውሉ እኔ ከወንድሜ ጋርና ከእህቴ ጋር ነበር የሄድኩትና ታላቅ ወንድሜ ነው የነበረው፣ ታላቅ እህቴ ነች የነበረችው። ደነገጡ እነሱ ራሳቸው አላመኑኝም። ራሱ ምንድነው አንተ የሆንከው አሉ። እንዴ ምን ሆናለሁ አብረን ያለ ነው ምናምን አይ እንትን ላይ የሚወራው እኮ ሌላ ነገር ነው ምናምን አሉ። እና እንደዚህ ድረስ ያሳስታል ሰዎች ጋር ድረስ ማለት ነው። መቼም ሰው ትንሽ እንከን ያጋጥመዋል፣ ይታመማል፣ ወይ ደግሞ የሆነ የተጀመረው ህመም ዘለቄታዊ መፍትሄ ማግኘት የሚችለው አሁን ነው ተብሎ ሲወሰን በሕክምና ያንን ነገር ቼክ ለማድረግ ነው የሄድኩት እና አሪፍ ነው። በሙ እንኳን ያው እንደዚህ ነው ምናምን ከሚባል ኦሬዲ የመዳን ከቨር የማድረጉ ነገር ስላለ የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። ያንን ነገር በመቀነስና እንትን በማለት ማስተካከል አለብኝ። እነዚህ ነገሮች እንግዲህ ከቤተሰብ ይመጣሉ። አንዳንዴ ሐኪሞቹ ያው በእንግሊዝኛ ስለሚያወሩ የተወጣባኝን ነው እኔ ነገርኳቸው እና አሁን አሪፍ ነኝ፣ ደህና ነኝ ያለሁት። ነገርየው ለሞት የሚያበቃ አይደለም። በየማሉ አሁን እኔ አሁን መጨረሻ ሲሄድ ከዚህ ነው የሄድኩት። ቀረጻ ነበረኝ። ቀረጻ ቀርጬ ነው ማታ ፍላይት ነበረኝ። ስለዚህ እኔም ራሴ ገረመኝ። በነገራችን ደስታም እኮ ስትናገር ጥንቃቄ ያስፈልጋል አይደል? እንኳን ክፉ ነገር ሎተሪ ሲወጣ እንኳን አይታችሁ ከሆነ መጀመሪያ ቁጥር 4 ከዛ 2 እያለ ሰው እያለ እየተዘጋጀ ነው እንትን የሚለው ታታታታ ቢል ሰው ድብን ሳታጣጥም። ለዚህ ነው የሆነ ሂደት ይኖረዋል፣ ምንም ነገር ሂደት ይኖረዋል። ለዚህ ነው ዳዴ ብለን የምናደርገው እኮ ለዛ ነው። ብዙ ሰዎች ፕሮግራም ስታቀርብ ነፂ ስትናገር ነፂ አሞታል እንዲያም ነበር። ፊዚካሊ ያዩ ፕሮሰስ ነበረ ወይስ በአንድ ጊዜ ነው ለዛ ያመነ ነፂ? እንትን አለው በራሱ ነገርየው የሆነ ጊዜ አሪፍ ይሆናል ያደርገዋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩ ሐኪሞቹ እንግዲህ የተወሰኑ ባገኙ ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ለጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ያደግኩት መብራት ሲበራብኝ ያደግኩትኝ አገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝ እና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ምናምን ላለው እና እኔ አይታወቅልኝም ያ ነገር ግን ያ እንደዚህ